ነገ ጧት ማኪያቶ ወይም ደግሞ ጥቁር ቡና ስትጠጡ ይህንን አንድ የሾርባ ማንኪያ ዱቄት እንድጨምሩበት ፈልጋለሁ። የማወራው ስለ ኮላጅን ነው። በቡና ውስጥ ሲያማስሉት በደንብ ይሟሟል። ምንም አይነት የባዕድ ጣዕም የለውም። ነገር ግን በሰውነታችሁ የሚያመጣው ለውጥ እጅግ በጣም አስገራሚ ነው። ርካሽ፣ ፈጣን እና ቀላል ሆኖ ሳለ ቆዳችንን፣ መገጣጠሚያችንን፣ ፀጉራችንን፣ እንቅልፋችንን፣ የጨጓራችንን ጤና ሙሉ በሙሉ ያድሳል። በተለይ ከ40 ዓመት በላይ ቆዳቸው ለተሸበሸበና መገጣጠሚያ ለሚያማቸው ሰዎች ፍቱን መፍትሄ ነው። ጤና ይስጥልን ውድ ቤተሰቦቼ እንደምን አላችሁ? እንኳን ወደ ዘውድ ሚዲያ የዩቲዩብ ቻናል በሰላም መጣችሁ። በዘውድ ሚዲያ ቻናል አማካኝነት ሰዎች ጤነኛና ደስተኛ ህይወት እንዲኖሩ የሚረዱ እውነተኛ የጤና ትምህርቶችን እና የውበት ሚስጥሮችን እንመረምራለን። ኮላጅን ለሰውነታችሁ ሊያደርጋቸው የሚችላቸው እና ምናልባት ከዚህ በፊት ሰምታችሁ የማታውቋቸውን አስገራሚ ጥቅሞች ልነግራችሁ እወዳለሁ። ከሰውነታችን አጠቃላይ ፕሮቲን ውስጥ 30% የተገነባው ከኮላጅን ነው። ነገር ግን የዚህን ትርጉም በደንብ የምትረዱት ከምንመገበው የፕሮቲን ምግብ ውስጥ ከ1 እስከ 3 የሚሆነው ብቻ ኮላጅን መሆኑን ስታውቁ ነው። ይህ ማለት በምናገኘው እና መገጣጠሚያችን፣ ጅማታችን፣ ጡንቻችንና የሰውነት ክፍሎች የሚያገናኘው ቲሹ በሚፈልገው የኮላጅን መጠን መካከል ትልቅ ልዩነት እንዳለ ነው። ብዙዎቻችን ልስልስ ያለ ስጋ ጥብስ መብላት እንፈልጋለን። ነገር ግን ጠንካራውና ጅማት ያለው ክፍል ማግኘት አንፈልግም። እውነት ለመናገር ብዙ ኮላጅን ያለው ግን እዛ ጠንካራው ክፍል ነው። ለስላሳ ስጋ ማለት አነስተኛ ኮላጅን ማለት ነው። አባቶቻችን እንስሳውን ከራስ እስከ እግሩ ሳይመርጡ ይመገቡ ነበር። እኛ ግን ጡንቻው ስጋ ላይ ስለምናተኩር ፕሮቲን እንጂ ኮላጅን አናገኝም። በዚህም የተነሳ እድሜያችን ሲጨምር ኮላጅናችንን እያጣን ቆዳችን ይሸበሸባል፣ መገጣጠሚያችን ህመም ይሰማናል፣ ፀጉራችን ይረግፋል፣ ጥሩ እንቅልፍ አናገኝም። ሌላው ቀርቶ አንጀታችን የሚጠብቀው ሽፋን እየሳሳ በመምጣት ለአንጀት መቁሰል፣ ሊኪገት እንጋለጣለን። ሌላው ማወቅ ያለባችሁ ነገር የ1/3 ኮላጅን ግላይሲን ከተባለ አሚኖ አሲድ የተሰራ መሆኑ ነው። ሰውነታችን ትንሽ ግላይሲን ሊያመርት ቢችልም በቂ ስላልሆነ ብዙ ሰዎች የዚህ ንጥረ ነገር እጥረት አለባቸው። በቂ ኮላጅን የማንወስድ ሰዎች ይህንን ወሳኝ ግላይሲን እያጣን ነው። በኮላጅንና በውስጡ ባለው ግላይሲን የምናገኛቸው አስገራሚ ጥቅሞችን እንመልከት። አንደኛ፣ የተስተካከለ እንቅልፍ። ግላይሲን ጥልቅ እንቅልፍ እንድናገኝ በቀጥታ ይረዳናል። ይህ ማለት ጧት ስትነቁ ሙሉ ለሙሉ ያረፈና የታደሰ ስሜት እንዲሰማችሁ ያደርጋል። 7 ወይም 8 ሰዓት ተኝታችሁ ጠዋት ስትነቁ አሁንም የድካም ስሜት የሚሰማችሁ ሰዎች ጥልቅ እንቅልፍ እያገኛችሁ አይደለም። ምክንያቱም በቂ ግላይሲን የላችሁ። ግላይሲን ጋባ የተባለ ንጥረ ነገር በመጨመር አይምሮን የሚያረጋጋ ሲሆን ሌሊቱን ሙሉ ለሙሉ ሰውነቶ ራሱን እንዲጠግን ያደርጋል። ሁለተኛ፣ የጨጓራና የአንጀት ጤና። የአንጀትን የውስጥ ሽፋን ለመጠገን እጅግ አስፈላጊ ነው። የሆድ መነፋት፣ የአንጀት መቁሰል ወይም ከጨጓራ ጋር የተያያዘ ህመም ካለቦ ኮላጅን መውሰድ አለቦት። ከምግብ አላርጅና ከአንጀት የሚነሳ ራስን በራስ የማጥቃት ህመም አውቶ ኢሚዩን ዲዚዝ በሰውነታችን ላይ እንዳይከሰት በእጅጉ ይረዳል። ግላይሲን የአንጀት እብጠትን ለመቀነስ ይረዳል። ሶስተኛ፣ የሰውነት መርዝ ማውጣት ዲቶክሲፊኬሽን። ጉበታችን ግሉታታዮን የተባለውን የጉበታችን ዋና መርዝ አውጭ ንጥረ ነገር ለማምረት ግላይሲን ግዴታ ይፈልጋል። ግላይሲን ከሌለ ግሉታታዮን የለም። ግሉታታዮን ከሌለ ደግሞ ጉበታችን መርዛማ ነገሮችን ማጽዳት አይችልም። መርዝና እብጠት ይከማቻል። የተትረፈረፉ ሆርሞኖችን ማስወገድ አይቻልም። በየቀኑ ከምንጋለጥባቸው ፕላስቲኮች፣ የኬሚካልና የአካባቢ ብክለት ራሳችን የምንጠብቀው በቂ ግላይሲን ሲኖረን ነው። በተለይ መድኃኒት የሚወስዱ ሰዎች ጉበታቸው ላይ ተጨማሪ ጫና ስለሚፈጥር ጉበታቸውን ከመደገፍ ከሌላው ሰው የበለጠ ግላይሲን፣ ኮላጅን ያስፈልጋቸዋል። አራተኛ፣ ፀጉር ያለ ጊዜው መሸበት። ፀጉራችን ያለ ጊዜው እንዳይሸበት ኮላጅን ይከላከልልናል። በሰውነታችን ውስጥ ሃይድሮጅን ፐሮክሳይድ የተባለውን
ፀጉርን ነጭ የሚያደርገውን ኬሚካል የሚሰብር ኢንዛይም አለ። ይህ ኢንዛይም በትክክል ለመስራት ግላይሲንን ይፈልጋል። ግላይሲን ከሌለ ኢንዛይሙ አይሰራም፣ ፀጉርም ቀለሙን ያጣል። አምስተኛ የደም ስኳርና ክብደት መቀነስ። ግላይሲን የደም ስኳርን ያረጋጋል፣ ኢንሱሊን ስራን ያቀላጥፋል። ማለት በሰውነታችን ውስጥ ኢንሱሊን ስኳርን ማስተናገድ ይችላል ማለት ነው። ይህ ደግሞ ክብደትን በቀላሉ ለመቀነስ፣ ቦርጭን ለማጥፋትና የጉበት ላይ ስብን ለመከላከል ይረዳል። በተጨማሪም የኢንሱሊን ተቃራኒ የሆነውን ክብደት ለመቀነስ የሚረዳውን ግሉካጎን ሆርሞንን በደንብ ይደግፋል። ስድስተኛ ለሪህ፣ ለኩላሊት ጠጠር እና ለደም ጤና። ግላይሲን ዩሪክ አሲድ መጠንን ስለሚቀንስ ለሪህ በሽታ ፍቱን ነው። በተጨማሪም ከካልሽየም ጋር ተጣብቆ ኩላሊት ጠጠር የሚያመጣውን ኦክሳሌት በደንብ ይቀንሳል። በነገራችን ላይ የማግኒዥየም መጨመርም ለዚህ ይረዳል። ግላይሲን በደም ውስጥ ያለው ፕሮቲንን ለማምረት እና የድድን ጤናን ለመጠበቅ ወሳኝ ነው። አሁን ማንም የማያወራውንና ስለ ኮላጅን ያላችሁን አመለካከት ስለሚቀይረው ሚስጥር ልንገራችሁ። ኮላጅን ስንበላ ተፈጭቶ በቀጥታ ወደ ቲሹዎቻችን የሚሄድ ይመስለናል። እንደዛ አይደለም የሚሰራው። 90% የሚሆነው ኮላጅን እንደ ጥሬ ዕቃ ሆኖ ቲሹዎቻችንን ይገነባል። ነገር ግን 10% የሚሆነው የተለየ መንገድ ይከተላል። ሳይፈጭ ትንንሽ የአሚኖ አሲድ ሰንሰለት ፔፕቲዴስ በመባል በማለፍ እንደ መልእክት አስተላላፊ ሆኖ ያገለግላል። እነዚህ ፔፕቲዳይስ ወደ ሴሎቻችን በመሄድ አዲስ ኮላጅን አምርቱ ብሎ ያዟቸዋል። ተራ ስጋ፣ አሳ፣ እንቁላል፣ ዶሮ ወይም የፕሮቲን ዱቄት ስንበላ ይህን ወሳኝ መልእክት አስተላላፊ አናገኝም። ኮላጅን ያለበት ምግብ ካልበላን በስተቀር ይህን የጥገና ትዕዛዝ ማግኘት አንችልም። ኮላጅንን የሚያጠፉብን ነገሮች ምንድን ናቸው? የመጀመሪያው አላስፈላጊ ጃንክ ምግቦች፣ በተለይም ስኳር፣ የፋብሪካ ዘይቶች፣ ጭንቀትና እድሜ ናቸው። በ17 ዓመታችሁ የኮላጅን ምርቶች ከፍተኛ ደረጃ ላይ ነው። ቆዳችሁና አንገታችሁ እጅግ ጤናማ ነው። የበለጠ አቅማችሁ ከፍተኛ ነው። እኔ የ17 ዓመት ልጅ እያለሁ ከጣራ በላይ ብዘል አልሰበርም ነበር። አሁን ግን 60 ዓመቴ ነው። አሁን ብዘል በእርግጠኝነት አጥንቴ ይሰበራል ብላችሁ አስባችሁ ታውቃላችሁ? ወጣት ስንሆን የኮላጅን መጠናችን ከፍተኛ ስለሆነ እንንጠለጠላለን። እድሜያችን ሲጨምር ግን ኮላጅናችን እናጣለን። መልካሙ ዜና ግን አሰራሩን ከተረዳን መልሰን ልናገኘው እንችላለን። ዝም ብለን ተራ ስጋ ስለበላን ኮላጅን እናገኛለን ብሎ ማሰብ ስህተት ነው። በቀን ከ4 እስከ 10 ግራም ግላይሲን ያስፈልገናል። ይህም በቀን 1 የሾርባ ማንኪያ የኮላጅን ዱቄት በመውሰድ ማግኘት እንችላለን። በጣም ቀላሉ መንገድ ግን ጧት ቡናችሁ ላይ በጥብጦ መጠጣት ነው። እነዚህን የኮላጅን ሳፕሊመንቶች ሱፐርማርኬት ላይ ልታገኙ ትችላላችሁ። በቤት ውስጥ በቀላሉ የምታዘጋጁት አዘጋጃጀቶች። ዱቄቱን መግዛት ለማትችሉ ወይም ደግሞ ተፈጥሮን ለምትመርጡ በቤት ውስጥ በቀላሉ ኮላጅን ማዘጋጀት ይቻላል። አንደኛ የአጥንት መረቅ። ምርጡና ርካሹ የኮላጅን ምንጭ ከከብት አጥንት በተለይ ጅማትና መገጣጠሚያ ላይ ያለው የሰኮና ክፍል ነው። አጥንቱን በድስት ወይም ደግሞ በማምሰያ ውስጥ አድርጋችሁ ሙሉ ቀን በትንሽ እሳት አንተክትኩት። በመጨረሻ የሚወጣው ወፍራም መረቅ በኮላጅን የተሞላ ነው። ሁለተኛ ሙሉ ዶሮ ማብሰል። ሙሉውን ዶሮ ከናጥንቱ በደንብ ለረጅም ሰዓት አብስላችሁ መረቁን መጠቀም እጅግ ጠቃሚ ነው። ዶሮ ሆነ አሳ ስትበሉ ቆዳውን አትጣሉት። ቆዳው እጅግ ከፍተኛ የሆነ ኮላጅን አለው። የመጨረሻው ከቫይታሚን ሲ ጋር መውሰድ። የትኛውንም አይነት ኮላጅን ስትወስዱ ሰውነታችን በቀላሉ እንዲመጣው ቫይታሚን ሲ ያስፈልገዋል። ስለዚህ ኮላጅን ስትወስዱ ቫይታሚን ሲ መኖሩን አረጋግጡ፣ ወይም መረቃችሁ ላይ ትንሽ ሎሚ ጨምሩበት። ቤተሰቦቼ ስለ ኮላጅን አሁን አወቃችሁ። ነገር ግን ይህ የመፍትሄው ግማሽ ብቻ። መገጣጠሚያ ህመም፣ እብጠት፣ ገተር ወይም አርተራይተስ ካለባችሁ የኮላጅን ጥሬ ዕቃ መውሰድ ብቻ በቂ ላይሆን ይችላል። መገጣጠሚያ እንደ አዲስ ለመገንባት ማወቅ ያለባችሁ ከፍተኛ ሚስጥር ከፈለጋችሁ በቀጣይ ቪዲዮ ስለምሰራው ሰብስክራይብ ማድረግ እንዳትረሱ።
ቪዲዮዎችን እንድትመለከቱ አጥብቄ እመክራለሁ። ይህን ቪዲዮ ከወደዳችሁት ቪዲዮውን ላይክ፣ ለቤተሰቦቻችሁ ሼር እና ቻናሉን ሰብስክራይብ ማድረግ እንዳትረሱ። ተከታተላችሁኝ አመሰግናለሁ። በሰላም ቆዩልኝ።